ተመልካቾቻችን አምነስቲ ዛሬ ያወጣውን ሪፖርት በተመለከተ አሁን የደረሰን ዘገባ አለ። አምነስቲ በአማራና በኦሮሚያ የሚፈጸሙ ግድያዎችና እስሮች እንዲቆሙ መጠየቁን ቢቢሲ ዘገበም። የመብቶች ተሟጋቹ አምነስቲ ኢንተርናሽናል በኢትዮጵያ ውስጥ በኦሮሚያና አማራ ክልሎች ባለፈው የምዕራባውያን ዓመት ልዩ ልዩ መንግስታዊ የጸጥታ ኃይሎችና ከእርሱ ጋር በትብብር የሚንቀሳቀሱ የታጠቁ ኢመደበኛ ቡድኖች አሰቃቂ የሰብአዊ መብት ጥሰቶችን ፈጽመዋል ሲል ወነጀለ። አምነስቲ ዛሬ ይፋ ባደረገው የ72 ገጽ ጥናታዊ ዘገባው ለአንድ ዓመት ያህል በሁለቱ ክልሎች ባደረኩት ምርመራ በኦሮሚያ ምስራቅና ምዕራባዊ ጉጂ እንዲሁም በአማራ ምዕራብና መካከለኛ ጎንደር ዞኖች የመከላከያ ሰራዊት፣ የክልሉ ልዩ ፖሊስ፣ የየአካባቢው ባለስልጣናትና ከነርሱ ጋር ግንኙነት ያላቸው የወጣት ቡድኖች አባላት በመብት ጥሰቶቹ ተሳትፏል ብለዋል። ከህግ ማስከበር በስተጀርባ በኦሮሚያና አማራ ክልሎች በኢትዮጵያ የጸጥታ ኃይሎች የተፈጸሙ የሰብአዊ መብት ጥሰቶች በሚል ርዕስ የተሰጠው ይህ ሪፖርት ጠቅላይ ሚኒስትር አብይ አህመድ በጸጥታ ኃይሎች የሚፈጸሙ ህገወጥ ግድያዎች፣ የጅምላ እስሮች፣ በግዳጅ ማፈናቀልና የንብረት መውደሞች በአፋጣኝ መቆም እንዳለባቸው በይፋ ትዕዛዝ እንዲሰጡም ጠይቋል። ከጠቅላይ ሚኒስትሩ ወደ ስልጣን መምጣት በኋላ በሀገሪቱ ውስጥ የሰብአዊ መብቶችን በማስከበር ረገድ ከታዩ አዎንታዊ እርምጃዎች ጎን ለጎን ፖለቲካዊና ብሔር ተኮር ውጥረቶች አብረው ታይቷል። እነዚህ ውጥረቶችም በአማራ፣ ኦሮሚያ፣ ሐረሪ፣ ድሬዳዋና የደቡብ ብሔረሰቦችና ህዝቦች ክልሎችና አስተዳደሮች የትጥቅ እንቅስቃሴዎችና የማህበረሰብ ግጭቶች መቀስቀስን ምክንያት ሆኗል ይላል አምነስቲ። አምነስቲ ለልዩ ልዩ የመንግስት አካላት እንደየሚናቸው ምክር ሀሳቦችን ያቀረበ ሲሆን ለጠቅላይ ሚኒስትሩ፣ ለመከላከያ ሚኒስቴር፣ ለሰላም ሚኒስቴር፣ ለፖሊስ ኮሚሽን እና ለጠቅላይ አቃቤ ህግ የጸጥታ ኃይሎችን የሚቆጣጠር ተአማኒ ገለልተኛና ሲቪል ተቋም ስለመመስረት፣ ጥቃት አድራሾቹን ስለመለየትና ለፍርድ ስለማቅረብ ጥቃቶች ላይ በቀጥታ የተሳተፉ የሰራዊት አባላትን ስለመበተን፣ በየጊዜው መንግስት ህገወጥ ግድያዎችን ለመመርመርና ለፍርድ ለማቅረብ የሚወስዳቸውን እርምጃዎች ይፋ ስለማድረግ የሚያወሱ ይገኝባቸዋል ሲል ቢቢሲ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አምነስቲ በመንግስት ሰብአዊ አያያዝ ላይ ሙሉ ዘገባ ሲያወጣ የመጀመሪያው መሆኑ ይታወቃል። አድማጮቻችንና ተመልካቾቻችን ዘገባው በዚያ በቃ።